እሺ ሁሉንም ትችላለህ? ችግር የለም ችግር የለም። ስለ ደሞዙ በኋላ እናወራለን። ችግር የለም። ከክፍለ ሀገር ነው የምታየው? አዲስ ናት። ይሄማ ጥሩ ነው፣ እንግባባለን ማለት ነው። እሺ በቃ አፍጥነው ወንድም ይዘህልኝ ነው። ችግር የለም። ስለ ደሞዙ ስላለው ነገር እዚህ መጣ እንወያያለን። እሺ 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 እሺ። ኧረ ችግር የለም። ከዚህም ቀደም እንኳን አምጥተህልኛል። አዎ ያቺ በጣም ጥሩ ልጅ ነበረኝ። አንዷ አንዷ ባለጌ ናት። ልጥፍ የምትለው ባሌጋ ነው። አዎ አይ መጀመሪያ ያመጣህልኝ ባለጌ ናት። ቀጣይ አምጥተህልኝ ነበር። ያቺ ጥሩ ልጅ ናት። አዎ እንደሱ አይነት ነው እኔ የምፈልገው። ኧረ ችግር የለም። አይ አሁን ጊዜው ነው፣ በነገራችን ላይ ጊዜው ነው። እሺ 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 ያለ እጠብቃለሁ። እሺ ያለ አበሩ ላይ ናት። እሺ እሺ እሺ። ማነው ስሟ አልከኝ? አይናለም። እሺ እጠራታለሁ። እሺ እሺ። አይናለም አይናለም ነይ። እንዴት ነሽ? እንዴት ነሽ? ደህና ነኝ። አንቺ እንዴት ነው የመጣሽ? ወለጋ ወለጋ? አይዋ። እንዴት ነው ወለጋ? ጦርነቱ ወለጋ ትንሽ ያስቸግራል። ይኸው ትምህርታችንንም ትተን ከተማ ገባን። ከተማ? እንዴት ነው አሁን አገሩ? ይሄ ጦርነት ትንሽ ያስፈራል። እንደው ያስፈራ ጦርነቱ ትምህርታችንን። አንቺስ እንዴት ብለሽ አመለሽ? እኔ እናቴ ጋር መጣሁ። እናትሽ ሁሉም ቤተሰብ ሰላም ነው? አልሐምዱሊላህ በጣም ጥሩ ነው። አንቺስ እንዴት ነሽ? አይናለም ናት አለኝ ስሟ። አይናለም ነው ስሟ። ማሻአላህ ተሸፋኝ ነሽ ደግሞ። ተሸፋኝ ማሻአላህ። ቁርአን ነው ቀርተሻል? ትሞካክራለሽ? ማሻአላህ ተባረካለህ። ማሻአላህ ደስ ይላል። ማለት ተመሳሳይ አግኝቻለሁ እኔም ያው ደስ ይላል። ምን ትችያለሽ? ሽሮ በርበሬ አስፈጫለሁ። ሁሉንም ትችላለሽ ብሎኛል። ፍርፍርም እችላለሁ። ሌላስ? ቡና እፈላለሁ፣ ሽሮ እሰራለሁኝ፣ ገንፎም እችላለሁ። ገንፎ? እሺ ሌላ? ገንፎ እችላለሁ። እንትንም እችላለሁኝ። ምን? ጭብጦ አታውቁም እንዴ? ጭብጦ እናውቃለን። እሱንም ንፍሮም እችላለሁ። ንፍሮ ቀቀላለሁ። የስንዴ የባቄላ ያተር ንፍሮ እህል ቅጠሬውን በአንድ ትቀቅይና እሱ ሲበስል በማንኪያ ማረግ ነው። እህል ጥራጥሬ አታውቂም? ማሽላ ማለት ዘንጋዴ፣ በቆሎ፣ አተር ይሆን? እሺ ጠይቅ። ሌላ? አተር አታውቂም? አተር አውቃለሁ። አተሩን እንዴት ነው የምታረጊው? እንቆላዋለን መጀመሪያ፣ ከዛ እንቀቅለዋለን። አታውቁም እንዴ? አይ እናውቃለን። ያኔ ተቃራኒ ግድ የለሽም። እኔ ሙያ ለየት ያለ ነው፣ አስተምርሻለሁ። ያኔ እየሰራሁን ትቀምሻለሽ። እሺ ቀምስልሻለሁ። ሌላስ? ልብስ ዲፋለሁ፣ ዳቦ፣ ሙጌራ። ልብስ ማጠብስ? ልብስ እንደዚህ ወንዝ ወስጄ አይደለ በእግሬ እየረገጥኩ አጥባለሁ። እሱ ጋር እኛ ጋር እንደዛ ማሽና ያለህ ድር የሚለው አይ በእጅ ጥስት ላይ ያለ ጥስት እንደዚህ። የወንዶቹን በእግሬ ልጆቹን የብቻ የእኔን የብቻ 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 ነው የምታጠበው። ኦኬ እሺ እሺ። ሌላስ? ምሳሌ ልብስ ትተኩሻለሽ? ምንድን ነው መተኮስ? ልብስ እንዲህ መተኮስ ማለት ልብሶችን ታጥቢና ከዛ አላውቅበትም። እንዴት አታውቂም? ሁሉንም እችላለሁ ብለሻል። በደሞዝ ታሳይኛለሽ። ያኔ አሳይተሽኝ እሰራለሁ። ችግር የለም። እሺ እሺ። አይናለም ደሞዝ በስንት ነው ያለሽ?
3000 3000 በጣም ብዙ ነው። ግን አንቺ ምንም አይሰራም እኮ 3000 አውቃለሁ ምንም እንደማይሰራ። ግን አንቺ እንደምታወሪው ጥሩ ነገር እንደምትሰሪ አልነገርሽኝም። ምሳሌ አሁን ጨብጡ ነግረሽ ነው ማለት ያሽ ያው ሀገራችን የምንሰራው ነው። ታሳየሽኝ እሰራለሁኝ እኮ ዶሮ ወጥም ምንም ታሳየሽኝ ፈጥራ ምናምን ችግር የለም። አንደኛ እናንተ ተፈናቃይ ስለሆናችሁ ያው እንደ ትብብርም ነው። ያው ያለውን ነገር አንቺም ደግሞ እያደር ትለምጪዋለሽ። ያው ከተማ አንዳንድ ነገር ያስቸግራል። ያው ስንት ሰዓት እንደምትነሺ ያኔ በቅደም ተከተል ነገሮችን ማወቅ አለብሽ። ጁማ አረፍት ነሽ። ፈለግሽ ወይ ትምህርትሽን መቀጠል ትችያለሽ። ትምህርት ስንተኛ ድረስ ተምረሻል? 8 ማት በጣም ጥሩ ደረጃ ላይ ነሽ። መማር ፈልግ ነበር። ያው ካርድ ያለሽ? አዎ ይሻላል። ይዘሻል? እሺ በቃ የማታ ትምህርት ትማሪያለሽ። ማታ እየሄድኩ አዎ ችግር የለም። አለ እንዴ ማታ ትምህርት አለ። እሺ እና አንቺ ጥሩ ልጅ ከሆንሽ በዚሁ ተቀጠልሽ አይሽና ስራሽን እስከ 3 ቀን አይሻለሁ። ከዛ በኋላ ካላጀብሽ ከ3 ቀን መልስሻለሁ። ይላልአውቅ መልሽኝ ማለት አይተሽኝ አይሻለሁ ታይኛለሽ። ከዛ ስራሽ እንዴት ነው አንቺ ማንሽ ምንድነሽ የሚለውን ነገር አይሽና ከዛ ጥሩ ልጅ ከሆንሽ እንቀጥላለን። ጥሩ ልጅ ካልሆንሽ ደግሞ ሰው ልጅ እንግዲህ ባይን አይተሽ ፈርጁ ነገር ስለሆነ አንቺ ያው ብዙዎቹ የክፍለ ሀገር ልጆች ምስኪን ናቸው። ያው መተው ነው ነገሮችን የሚያውቁት። ያው ከተማ ችግር ስላለ ቤትሽ ያምራል። አዎ ማሪ አልሐምዱሊላህ። ልጆች አሉሽ? ስንት ናቸው ልጆች? 5 አሉ። አይረብሹም? አንድ ጎረምሳ አለኝ። አንዲት ተለቅ ያለች ሴት አለችኝ የ14 አመት ትላል ሳዱላ ናቸው። አዎ አንዱ የ9 አመት አንዱ ደግሞ ባልሰለች 2 ነው። አንድ ነው ባል አለ። አንዱ ደግሞ ባሊ እንዴው ተያጥቁጭብኝና ያው ዘመኑ ትዳር የሁለት ናቸው ብዬ ነው። ታዲያ አንቺ ምን አገባሽ? ወይ ተየቅ እንደ ይቅርታ ጠፋው እንዴ እንዴው አሽ ያላመል ችግር የለም ያንደልጠኛል እንዴ ጊዜ እንዴው ችግር የለም አሉ ይቅርታ አቦ እንዴው እሺ ወንድም አዎ ደርሳኛል። ኧረ እንደው በጣም ቅመም የሆነች ችግር የለም እንግዲህ እናያለን። አይ አስተያየትማ ግዴታ ነው። ኧረ ጣጣ የለም። ያው የክፍለ ሀገር ልጆች ብዙዎቹ ጥሩ ናቸው። አዎ ትምህርትም 8 ድረስ ተምሬያለሁ አለ። አሁን ችግር የለም የማታ ትማሪያለሽ አልኳት። እንግዲህ 3 ቀን ድረስ ያለውን ነገር እናወራበታለን። አዎ እሺ ደወለና ያው ደህና መግባት ሊያረጋግጥ ታውቂያለሽ። ደላሎች ብራቸውን አይሽ የብሩት ነገር ችግር ነው። ያው እንግዲህም ባሌ እሰራለሁ። ማታ ነው የሚመጣው። እሺ ጧት ይወጣል። ያው ጧት ተነስተሽ አንቺ ቁርሱን ትሰሪያለሽ፣ ልብሶቹን ታዘጋጅለታለሽ። አንቺ ምንም መሰሪም እንዴው ትኝት ብለሽ ብድግ ነው የምትይው? እኔ ራሴ እሰራለሁ። አታግዢኝም? እረፍት ጁማ እንግዲህ እረፍት ሰጥቼሻለሁ። እሺ